የኢትዮጵያ ፕሪሚየር ሊግ ለብዙ ዓመታት ተመሳሳይ ጥያቄ ውስጥ ነው። ለምን አይሻሻልም? ለምን ወደፊት አይሄድም? የሚሉ ጥያቄዎች በብዛት ይነሳሉ። ነገር ግን ዛሬ የምንነጋገረው ስለ ችግሩ ብቻ አይደለም። መፍትሄው በእውነት አለ ወይ? ካለስ ምንድን ነው? ማን መጀመር አለበት የሚለውን የምንመለከት ይሆናል። እስከ መጨረሻው አብራችሁን ከቆያችሁ የመፍትሄ ሀሳቦቻችንን የምናካፍላችሁ ይሆናል። ቻናላችንን ሰብስክራይብ፣ ላይክ እናም ሀሳብ አስተያየታችሁን ኮመንት ማድረጋችሁን እንዳትረሱ እያልን ወደ መጀመሪያ ሀሳብ እናልፋለን። የመጀመሪያ ሀሳብ የሚሆነው ሊጉ በራሱ አይተዳደርም ነው። በብዙ ሀገሮች ሊጎቻቸውን የራስ አስተዳደር አላቸው፣ የራስ ህግ አላቸው፣ የራስ በጀት እናም የራሳቸው ውሳኔ አላቸው። በኢትዮጵያ ግን ሊጉ አብዛኛውን ጊዜ የሌላ አካል ተጽዕኖ ስር ነው። ይህ ምን ያመጣል የሚለውን ስንመለከት ዝግጅት መዘግየት፣ የውሳኔ ተቃውሞና አለመተማመንን ያመጣል። ሁለተኛው ደግሞ የገንዘብ ችግር ነው። አብዛኛው ጊዜ ገንዘብ ችግር አይደለም፣ አስተዳደሩ ነው ችግር የሚሆነው። ገንዘብ የለም የሚለው ንግግር በተደጋጋሚ ይሰማል፣ ግን እውነቱ ይሄ ነው። ያለው ገንዘብ በትክክል አይተዳደርም። ስፖንሰርሺፖች ይመጣሉ፣ ነገር ግን አይቆዩም። ክለቦች በወቅቱ ደሞዝ አይከፍሉም። የሂሳብ ግልጽነት የለም። ችግሮች እኮ ይፈጠራሉ፣ ነገር ግን በተደጋጋሚ መሆን የለበትም ባይ ነኝ። ችግሮች በተፈጠሩ ቁጥር እግር ኳሱ የመድከምና የመውደቅ እድል አለው። ችግሮች ማሰብ ሳይሆን ሶሉሽኑን አፈላልጎ ማፈላለግ ላይ ብንበረታ ድክመቱን እየጠፋ ሰውም ጠንካራ ጎናችንን እያየው የፊፋ ቁጥራችንንም ደረጃ ዝቅ የምናደርግበት እድል ይፈጠራል። የእናንተን ሀሳብ አስተያየት በኮሜንት መጻፋችሁን እንዳትረሱ፣ በዛውም ሰብስክራይብ ማድረጋችሁን እንዳትረሱ። ሌላኛው ደግሞ የታችኛው መሰረት መበላሸት ነው። ብዙ ቡድኖች የሚኖራቸው ችግሮች ሲኒየር ቲም ብቻ ነው ወይ ስፖንሰርሺፕ በደንብ የሚኖረው ወይ ደግሞ በደንብ ትኩረት የሚሰጠው። ሌላው ቡድን በራሱ እንዲለፋና እንዲመጣ ይገደዳል። ሌላኛው የአካዳሚ ተጫዋቾችን ማበረታታትና አካዳሚ ከዚህ የበለጡ መገንባት አለበት። ይህ ለተስፈኛ ተጫዋቾች ይገነባል ወይም ያሳድጋል። እነዚህ ድክመቶች ደግሞ ብዙ ወጪ ያመጣሉ። የብሔራዊ ቡድን ድክመት ያመጣል። እናም እንዴት ማስተካከል እንዳለበትም ይጠፋባቸዋል። እናም እንዴት ማስተካከል እንዳለባቸው ስንነግራችሁ አንደር 17 እና አንደር 20 ሊጉን በትክክል ማጫወት አለባቸው። ኮቺንግ ስልጠና በመሰረትና በደረጃ ማሰልጠን አለባቸው። ወደ ሌላኛው ሀሳብ ደግሞ ስናልፍ የዳኞች አፈራረድን እንመለከታለን። ሰሞኑን የዳኞች አፈራረድ ልክ አይደለም እየተባለ ይገኛል። ግቦች፣ ትክክል ያልሆኑ ግቦች መቆጠር፣ የማይሰጡ ወይም የማይሆኑ የካርድ አሰጣጥ በዳኞች አፈራረድ ላይ እየታየ ይገኛል። ይህ ደግሞ ደጋፊዎቹን ተቃውሞ እያሰሙ ታይተው ነበር። አሁን ላይ ዳኝነት ላይ ያለው እምነት እየተሸረሸረ ይገኛል። በዚህ ከቀጠለ ውድድሩ ውበቱን ያጣል። በሌላ አማርኛ ደግሞ ውድድሩ ይወርዳል ማለት ነው። ዳኝነት ፉል ታይም እንጂ ፓርት ታይም የሆነ ስራ አይደለም። ፐርፎርማንስ ሪቪው ከእያንዳንዱ ጨዋታ መውሰድ ያስፈልጋል። ይህ ዳኞቹን ለመገምገም ይረዳል። የእናንተን ሀሳብና አስተያየት ኮመንት ማድረጋችሁ እንዳትረሱ። ሌላኛው ሀሳብ ደግሞ ሚዲያና ማርኬቲንግ ጉዳይ ነው። ይህ ክፍል የተተወ ክፍል ሆኗል። ዛሬ ላይ ግን እግር ኳስ ያለ ኮንተንት አይኖርም። እናም ሃይላይትስ፣ ስቶሪ፣ ስታቲስቲክሶችን በየጊዜው መልቀቅ ያስፈልጋል። ኦፊሻል ሊግ ሚዲያ መኖር እንደ ዩቲዩብ፣ ቲክቶክ፣ ፌስቡክ ክለቦች እንዲሰሩ ማበረታታት አስፈላጊ ነው። ይህ ለክለቡ ስፖንሰርሺፕ ያመጣል፣ ለገቢ ምንጭም ይረዳል። ወደ መፍትሄው ሀሳብ ስናልፍ ሊጉ በሙሉ የራሱን አስተዳደር ሊኖረው ይገባል። ያለዛ ማንኛውም ለውጥ ጊዜው ብቻ ይሆናል። እናም ይህ ካልተስተካከለ ዋናው ችግር እየከበደ ይሄዳል ማለት ነው። የበጀት ግልጽ ሪፖርት በአመት ወይንም በሩብ ዓመት ግልጽ መረጃ ማስቀመጥ አለበት። ካልሆነ ግን የሂሳብ ሪፖርቱ ካልቀረበ በሆነው ባልሆነው ገንዘብ ይወጣል ማለት ነው። ክለቦች ላይ ያሉ ተጫዋቾችን ያልተከፈለ ደሞዝ ካለ ቅጣት መጣል ወይም ካሳ መክፈል አለበት። ካልሆነም ከአቅም በላይ ተጫዋቾችን አለማምጣት። ይህ ለተጫዋቾቹ ውድቀት፣ ለክለቡም ኪሳራ ላይ መጣል ነው። እናም ክለቡ የመክሰር ችግርም ይጋረድበታል። ተጫዋቾችም በአቅም መግዛት አይችልም። እናም ለተጫዋቾቹ ስነልቦና ላይ ጥሩ አይደለም። የአካዳሚ ልጆች ማሳደግ፣ የአካዳሚ ልጆች መንከባከብና ማሳደግ፣ በብቁ ሁኔታ ማሰልጠን እናም ለሌሎች ክለብ መሸጥ ለክለቡ ገቢም ይፈጥራል። ተጫዋቾችን ለማሰልጠን ደግሞ አካዳሚዎችን በብዛት መገንባትና ጥራት ያላቸው አሰልጣኞች መቅጠር አለባቸው። አሰልጣኞችን ደግሞ ለመቅጠር ጥራት ያለው የስልጠና ትምህርት መስጠት አስፈላጊ ነው። አንደር 17 እና አንደር 20 ሊጎችን በትክክል ማጫወት አለባቸው። ያደጉ ሀገራቶች በልጅነታቸው ነው ፕሮፌሽናል ተጫዋችነትን የሚያለማምዷቸው። እንደውም እንደነ እንግሊዝ ፕሪሚየር ሊግ ያሉ ትልቅ ሊጎች በ15ቸው ነው ትልቅ ቡድንን እንዲለማመዱት የሚያደርጓቸው። አንዳንዴ ያስገቧቸዋል፣ ይሞክሯቸዋል፣ ያጫውታቸዋል።
የእኛም ተጫዋቾች ከበረቱ ለብሔራዊ ቡድናችንም ከዛም ከፍ ካለ ለአውሮፓ ያሉ ክለቦች እንዲመለመሉ ያደርጋቸዋል። ይህ ደግሞ ለሀገሪቱ እድገት ጥሩ መነሳሻ ይሆናል፣ የገቢ ምንጭም ይሆናል። ቻናላችንን በሰብስክራይብ ሀሳባችሁን በኮሜንት እያስቀመጣችሁ እኛም ማገዛችሁን እንዳትረሱ። ሌላኛው መፍትሄ ሀሳብ ደግሞ ዳኞች ላይ ያለው ችግር ነው። ቅድም እንደነገርኳችሁ ዳኝነት ፉል ታይም እንጂ ፓርት ታይም ስራ አይደለም። ዳኞች ተገቢውን ፍርድ ካልሰጡ ለእነሱ ቅጣት ወይንም ምርመራ መክፈት አለበት። ጥፋተኛ ሆነው ከተገኙ ከዳኝነት ስራቸው መባረር ወይም እገዳ መጣል አለባቸው። ይህ አዲስ ለሚመጡትም ተገቢ ስልጠና መስጠትና ተገቢውን ሕግ ማስተማር በጥሩ መልኩ እንዲፈርዱ ያደርጋቸዋል። በአጠቃላይ የኢትዮጵያ ፕሪሚየር ሊግ ለማዳን አንድ ሰው አይበቃም፣ የእያንዳንዱ አስተዳደር ግዴታ ነው። እናም ለዛውም ለቦታው የሚመጠን አስተዳደር ክፍል ማደራጀት፣ በዘርፉ እውቀት ያላቸውን አስተዳዳሪ ጉዳይ መምረጥ፣ የሚዲያና የማርኬቲንግ ስራውን በፍጥነትና በቀልጠፍና ቢሰራ ለክለቦቹም ገቢ ለሀገሪቱም እድገት ያመጣል። አስተዳደሩ አሁን እየሞተ ያለው ለዘርፉ በማይመጥኑ ለስራው ብቁ ያልሆኑ አስተዳደሮች ስለሚገኝ ነው። ክለቦች ብሔራዊ ቡድኑን እየሞተ የሚገኘው ባለማስተካከልና ውሳኔዎችን ባለማስተካከልና አሪፍ ያልሆኑ ሀሳብ አስተያየቶችን በመስጠት ነው። እናም እንደገና ከስር መሰረቱ አደራጅቶ መስራት አስፈላጊ ነው። የዛሬው ፕሮግራማችን ይህን ይመስላል። ቻናላችን እንዲያድግናም ተደራሽነቱ እንዲጨምር ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ለሁሉም ሰው እንዲደርስ ደግሞ ሼር ማድረጋችሁን እንዳትረሱ እያልን እዚህ ጋር እንሰናበታችኋለን።